ናቸው ማንኛውንም ነገር እኔ ነገ ሰራዋለሁ ይሄን ነገር እንዳትላለ እቅድ አታውጡ ማለት አይደለም ፕሮግራም አትንደፉ አይደለም ከዛ ነገር ጋራ መገለጽ ያለበትን ሊያስተምር ነው ማንኛውንም ነገር ነገ አደርገዋለሁ ብለ እንዳትናገር ኢላ አንየሻ አላህ ቢሻ እንጂ በላለ ይሄ ማለት ምን ማለት ነው ነገ ባንተ ቁጥጥር ስራ አይደለም አንተ የነገ ባለቤት አይደለህም እኔ ነኝ የነገ ባለቤት ዛሬ ላንተ ሰጥቻለሁ ኖረህበታል ነገ ግን ልስጥህ አልስጥህ የምታውቀው ነገር የለም ዛሬ ማታ ላይ ከሆነ ሞት የወሰንኩብህ አንተ ነገ አደርጋለሁ ብለ ቅዱስ የምታስቀምጠው ምንድነው ትርጉሙ እኔ ስፈቅድልህ ብቻ ነው ዛሬን በህይወት ሆነ ነገ ሰራዋለሁ ለመናገር ብለህ ለመናገር ህያው እንደሆንከው ሁላ ያንን ነገር ነገ የምትሰራው ምን ስትሆን ነው ነገ ህያው ስትሆን ነው አይደል ምን ማረጋገጫ አለ የነገን ቀን በህይወት እንደምትኖራት ምንም ማረጋገጫ የለም እያንዳንዱ እስትንፋስ ከላይ የሚመጣልን ፍቃድ ነው በተስፋ ነው እንጂ የምንኖረው በዋስትና የምንኖረው እድሜ የለም በሰላም ካመሸን በሰላም ያሳደረናል ተስፋ ነው አሳድሮን ፈጅር ላይ ከሰገደን በሰላም ያውለናል ተስፋ ነው ግን ምን ዋስትና አለን የለም አይደል ስለዚህ ነገኑ መልስ ሰጣለው አትበላቸው ትምህርት ነው አላህ ቢሻ እንጂ በል ፈቅዶልህ ከሆነ ነገ አይደለም ከ10 አመት በኋላም ብለህ እቅድ ብታወጣ ይቻላል ሰው የ5 አመት የ10 አመት የ50 አመት ብሎ እቅድ ያውጣ መኖሩን ባያውቅም ግን በምንድነው ቀይድ የሚያደርገው የሚያጥረው አላህ ከፈቀደልኝ ኢንሻአላህ ለዚህ ነው ቀጠሮ እኮ ስንጠራራ ነገ ምሳኔ ቤት ነው ስትባል ኢንሻአላህ የምትለው ለምንድን ነው ከዚህ ሰዓት በኋላ ያለው ያአላህ ነው የኔ አይደለም የኔ የሚባለው የኖርኩት ያለፈው ፓስቱ ነው አንዴ ኖሬዋለሁ ግን አላህ ከዚህ በኋላ በህይወት መቆየትን አልፈልግም ብሎ ሩህን ቢወስደውስ በዛው ደቂቃ ውስጥ ታዲያ ነገ ምሳ ቀጠሮ አፍርሰሃል ልትባል ነው ያንተ አይደለም ማለት ነው ለዚህ ነው ይሄ መሺአ የሚባለው ፈቃድ የሚባለው ነገር ወደ አላህ መጠጋት አለበት እኛ ነገ እንሰራዋለን ብለን ያቀድነውን ነገር በተሰጠን አቅም በተሰጠን ምርጫ በተሰጠን እድሜ ማከናወን ብንችልም ይሄ እድሜ ይሄ አቅም ጊዜ የተባሉት ሁሉ እሱ ፍቃድ ስር ነው ያሉት ዕውቅና እስኪሰጣቸው ከላይ ይሁን ይሳካ ከተባለ እውን ይሆናሉ አይሳካም ከተባለ አላህ ከፈለገ ወይ ሊገለን ይችላል ወይ ጤናችንን ሊይዘው ይችላል ወይ ጤናችን ሳይያዝ ሌላ ሽጉል ሊፈጥርብን ይችላል ምን አስቦ ነው ይሄን እሱ ራሱ ለኸይር አስቦ ነው እምንሰራበት ቦታ ምናልባት ክፋት ተደቅኖልን ከሆነ ሊያድነን ከፈለገስ ጣልቃ ገብቶ ጥበቡ የሱ ነው በባሪያዎቹ ላይ ክፉ የሚያስብ ጌታ አይደለምና ስለዚህም ወላ የኩኑ ኢላ ማ ዩሪድ እሱ የፈቀደው የሻው እንጂ የሚሆን ነገር የለም ስንል በዚህ ዓለም ላይ ሌላ ፍቃድ የሚባል ነገር የለም ማለታችን አይደለም ሁለት ፍቃዶች እንዳሉ እናምናለን የፈጣሪ ፍቃድ አለ ለፍጡራን የተሰጠ መሺአ ፍቃድ አለ ፍጡራን በተሰጣቸው መሺአ አንድን ነገር አድርጉ ተብለው ሲታዘዙ ወይም አንድን ነገር አትቅረቡ ተብለው ሲከለከሉ የታዘዙትን ለመስራትም ይሁን የተከለከሉትን ለመዳፈር ከላይ ይሁን ታካል ተላከ በስተቀር በራሳቸው ሙስተቂል ሆነው ከአላህ ተገልለው ፈላጭ ቆራጭ ግን ሊሆኑ አይችሉም ነው ግልጽ ነው ይሄንን ነው ምናምነው ለማለት ነው